ሰላም ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? አሉ እግዚአብሔር ይመስገን። ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው። እንደተለመደው ሼር፣ ላይክ፣ ሰብስክራይብ እንዳትረሱ ማለት ነው። አበረታቱ ማለት ነው። እንግዲህ ዛሬ ደግሞ የሰራሁት ስጋ በእንትን ከድንች ጋር አድርጌ ሳሎናን የተሰራው ማለት ነው። ከዛ ያው እንደተለመደው ሩዝ ከጎኑ አለ ማለት ነው። ሩዝን እንኳን ያላሳየዋቸው ሁሌም ስለምታዩት ችግር የለውም ብዬ ነው። ስጋ በእንትን በድንች ነው የተሰራው። በጣም ነው የሚያምረው። ሁላችሁም እንደዛ አድርጋችሁን ለመስራት ማለት ነው። ስጋው በደንብ ብስል እንዲልላችሁ ይሄ በእንትን የሚገጠመውን ብረት ድስት ነው የምትገጥሙት ማለት ነው። በነገራችን ላይ እሱን ብረት ድስት እኔ ለብዙዎቹ አልመክርም ማለት ነው። የማልመክርበት ምክንያት በጣም መጥፎ ብረት ድስት ነው፣ ያልወደውም ማለት ነው። እኛ ከፍቼ በክፍቱ ነው የምሰራው ማለት ነው። ሴትዬ ለምን ቶሎ እንዲበስል ትላለች። እነሱ የሚጠቀሙት ቶሎ ብስል ብሎ ቶሎ በቃ ቢያንስ በ30 ደቂቃ በአንድ ሰዓት በስሎ ምግቡ እንትን ይላል ማለት ነው። በኖርማል ድስት 2 ሰዓት 3 ሰዓት ይቆያል። ግን በዚህ ከሆነ አንድ ጊዜ ታስተካክሉና ማለት ነው። ድንቹንም ስጋውንም አንድ ላይ መጀመሪያ ስጋውን እንትን ትሉትና ጊዜ ትገድቡለታላችሁ። ቢያንስ 30 ደቂቃ ተቆየ በኋላ ትንሽ ቀስ ብላችሁ ጋዙን ታጠፉትና ተቀዘቀዘ በኋላ ማለት ነው። ትንሽ መቀዝቀዝ አለበት። ጋዙን እንዳጠፋችሁ እንዳከፍቱት ነግሬያችኋለሁ። ከዛ ጋዙ ትንሽ ቀን ካጠፋችሁ በኋላ ትንሽ ከአንድ 10 ደቂቃ ወይ ከ15 ደቂቃ በኋላ ቀስ ብላችሁ የሆነች ጥቁር ነገር ክዳን አለችው፣ እሷን ማላላት አለባችሁ። ከዛ ትንፋሹ ቀስ እያለ ከወጣ በኋላ ትንፋሹ ለምን ታምቆ ስለነበረ ትንፋሹ ከወጣ በኋላ ትከፍቱትና ድንቹን ከፍ ከፍ አድርጋችሁ ቆርጣችሁ ዳርዳሩን ቅፍፍ አድርጉት እንዳይበስል ማለት ነው። ኢትዮጵያ ውስጥ ሲሰራ ታውቃላችሁ፣ ዳርዳሩን ትልትል ለማድረግ ከዛ አይወጡ እንትን አይሰባበርም ድስቱ ማለት ነው። ከዛው ድንቹን ጨምሩ ታደርጉና ጊዜ በደንብ ጨምሩለታላችሁ። ከዛ ከመቀለቀ በኋላ አሁን ሁለተኛ እሱ እንትን ንፋስ አስገብታችሁ ማለት ነው። እንዳገኛችሁ ብዙ ልጆች ህይወታቸው ያለፈውና ብዙ ልጆች ፊታቸው እጃቸው ተጠባብሶ የቀሩት በዚህ በብረት ድስት ስለሆነ እኔ በጣም ነው የምጠላው ማለት ነው። እኔ ክፍት ነው የማደርገው ላችሁ ሩዝ ላይ ሙዚቃ እየተደረገላቸው ነው ማለት ነው። ያባወሮቹ ብቻ ነው በየሳህኑ የሚሆነው። ላይክ እና ሸሩን ሰብስክራይብ እንዳደረሱ የሁላችሁ ሩዙ ላይ ያደረገች ነው ማለት ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ስጋው በደንብ ነው ብስል የሆነች ቃሪያ ጣለ ጣለ ታረጉበት አላችሁ ብስል። በነገራችን ላይ ድስቱ በጣም እንትን ያል ግን ለህይወት አደጋ ነው። ማርያምን ለማታውቁ ልጆች አዳዲስ ስለመጣችሁ ልጆች በጣም መጥፎ ነው። እኔ በጣም ነው የምጠላው። በጣም እንዲያው አንድ ቀን ገጥሜ እንኳን እንትን ላይ አሁን ይሄ ጥሬ ነገር ፉል ነገር ምናምን ለመቀቀል ለነዚህ ስጋ ቆንጆ ነው። ላይክ እና ሸር እንዳረሱ። ታንኪዩ ሶ ማች አመሰግናለሁ። በሌላ ቪዲዮ እስከምንገናኝ